ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ሀገሬ ልጆች እንዴት ናችሁ? ደህና ናቸው? አልሐምዱሊላህ ሰላም ነኝ። ዛሬ በስንት ጊዜ ብቅ ብያለሁ። ለምን ብቅ አልሽ ታላችሁ ደግሞ እንደምታዩት ነው። ዳቦ ልጋግር ነቅቻለሁ። እዚህ ጋር ይሄ የምን ነበር? የቱት ቅጠል ነው። እንደምታዩት አረብ ሀገር ላይ ብዙዎቻችሁ ታውቁታላችሁ። ማሻአላህ በጣም ትልልቅ ነው። በዚህም መስራት ይቻላል እላችሁ ፈልጌ ነው። እኔ አጥቤዋለሁ በደንብ አድርጌ። ትልቀቱን እዩት እንደሚመስል እና ይሄ የቱት ቅጠል ነው። ለዳቦ መጋገሪያ በጣም ቆንጆ ነው። አሁን እንዴት አድርገን ሊጣችን ደግሞ እዚህ ጋር እንደምታዩት በጣም ቆንጆ ሆኖ ቦክቷል። ከዛ ይኸው በብረት ድስት ነው የምጋግረው ትልቅ እቃ ስለሌለኝ። እዚህ አረግና ሊጡን አቦካኩል ሌላ ጊዜ ያሳያችኋለሁ። ዛሬ አላሰብኩበትም መቅረጽ ራሱ አጋጣሚ ነው። ያው የልጅ እናት ስትሆኑ ትንሽ ከበድ ይላል። ይሄ ቅጠል በነገራችን ላይ በጣም ቆንጆ ነው ለመጋገር። በቃ ኮባ በሉት ኮባ ደስ እናረጋለን። በርከት ብናረገው እንዳይቃጠልብን ቆንጆ ነው። ቪዲዮ መልቀቄን ትቻለሁ። በጣም ረጅም ጊዜ ሆነ። ያው እንግዲህ ያለመመቻቸት ችግር ነው። ምንም ማድረግ አይቻልም። አበረታቱኝ። ቅጠሉ እንዴት እንደሚያምር እና የትኛውም አረብ ሀገር ላይ አለ። የዚህ ምንድነው ስሙ? አያዘኝ ቱት የቱት ቅጠል ማለት ነው። እዛ እንደምታዩት እንደዛ አስተካክያለሁ። አሁን ሊጤን ጨምራለሁ። ከዛ እንደምታዩት ሊጤን ጨመርኩ። አሁን በእጄ ውሃ እያስመታሁ ወጋ ወጋ ልክ እንደ እናቶቻችን በደንብ እንዲነፋ ማለት ነው። እንደዚህ አረግና አሁን እለብሳለሁ ማለት ነው። ዛሬ ሸፍናለሁ እንዳይነፍስበት ማለት ነው። በደንብ አድርገን እንሸፍነዋለን። በደንብ በጣም በሚገርም ሁኔታ ማለት ነው። እንደዛ አድርገን ጨረስን ትላላችሁ። ከዛ ሲበስል ደግሞ እንገናኛለን። ዳባችን እንደዚህ ሆኗል። ማሻአላ ተባረካላ። በዚህ መልኩ ደርሷል። እኔ ትንሽ ሸፍኔ አስቀምጨዋለሁ በዚህ በእንትን ማለት ነው በሱፍራ። ቅጠሉ ትንሽ ለጋ ስለሆነ እንጂ በጣም ነው የሚያምረው። ሞክሩት። በተለይ ስደት ላይ ያላችሁ ሴቶቼ በየቦታው ስላለ ማለት ነው። እንዲህ ለጋ ሲሆን ዘይት መቀባት ይቻላል። ያን ያህል ያልያዘብኝም። በጣም ቆንጆ ነው። በጣም ነው በጣም እንደምታዩት ነው እንግዲህ ሀገራችን ዳቦ በሉት ከኮባ ዳቦ ምንም አይለይም።
ከዛ እንደዚህ ተገልብጦ መጀመሪያ ተገልብጦ የውስጥ ነው የሚላጠው ይላል። እንጃ ብቻ እኔ ዳቦ ቀንበር ሲል ነው የምወደው እና ይኸውላችሁ ይሄንን መስሏል። ለማንኛውም ጨርሻለሁ። ያው ስላስ ነው ማለት ነው። ደግሞ ቀስ ብዬ ልጠዋለሁ። ይሄንን ይመስላል እንግዲህ ዛሬው ዳባችን ማለት ነው።